እኔ የመጣሁበት ምክንያት አንድና አንድ ለዚህ ፕሮግራም አንድ ቀን መንገድ ተጓዥ መጣሁ። አንተ ወደ ቤተሰቦች ዝናብ መታመጣ ሰው ነህ። የቤተሰቦች ምርበዳ እንዲያበቃ የምታረክ ሰው ነህ። አሜን። ለመጀመሪያ ጊዜ ነው ሳይ ከዚህ ቤት ወጣው። ቢሸፍቱ ደብረዘይት ደረሱ። ደብረዘይት ያሉ ሐይቆችን አዩዋቸው። ደብረዘይት ውስጥ ታዋቂው ሐይቅ ምን እንደሚባለው ሆራ የሚባል ነገር ታውቃለህ? ጎራ ነው ያለው እሱ ራሱ የቦታው ስም yes አንዳንድ ጊዜ በርን የማይሰሙ ሰዎች እኛም ማንሰማ ይመስላችኋል። መጣለሁ እያልኩ ዛሬ የእግዚአብሔር ፍቃድ ሆኖ መጥቻለሁ። ሌላማ ምን ከፍልሃል? ና እስኪ ና። በጣም ነው የምወድህ። አሜን ነው የምወድህ። ና አብራችሁ ነው የመጣችሁ? ኑ ከየት ነው የመጣው? እኔ ከዚህ ከጎሮ ነው። ከጎሮ። ቤተሰቦች የት ነው ያሉት? ጎፋ ሳውላ። አንተስ? ከጎፋ ነው። እኔ የመጣሁበት ምክንያት አንድና አንድ ለዚህ ፕሮግራም አንድ ቀን መንገድ ተጓዥ መጣሁት። አንድ ቀን መንገድ ተጓዥ። አንተ ወደ ቤተሰቦች ዝናብ መታመጣ ሰው ነህ። አሜን። የቤተሰቦች ምርበዳ እንዲያበቃ የምታረክ ሰው ነህ። አሜን። ተነሳ። ከዚህ ቤት ወጣው። ለመጀመሪያ ጊዜ ነው ሳይ ስላንተ ታሪክ የነገርከኝ ያወራኸኝ ነገር የለም። አንተስ? ምንም የለም። አንዳንድ ጊዜ በርን የማይሰሙ ሰዎች እኛም ማንሰማ ይመስላችኋል። ከዚህ ቤት ወጣው። ቢሸፍቱ ደብረዘይት ደረሱ። ደብረዘይት ያሉ ሐይቆችን አዩዋቸው። ደብረዘይት ውስጥ ታዋቂው ሐይቅ ምን እንደሚባለው? ድምጻችሁ ከፍ አድርጉት። ሰማችሁ? ሆራ የሚባል ነገር ታውቃለህ? ጎራ ነው ያለው እሱ ራሱ የቦታው ስም yes ፕሮፌሰር ዳኒ እኔ የተወለድኩበት ቀበሌ ቦላ ነው። እንደዛ ነው የሚባለው። ራካሳ ሊብራዲያና ኮሳተ ወደዛ ቀበሌ ውሃ የምታመጣው አንተ ነህ። አሜን። ወደዛሽ ከተማ ውሃ የምታመጣው አሜን። አሜን። ውሰዱ። አይ ረሰበት ዳኒ አሜን። ለብሬዲያ ኮሳ ሊክራዲያና ኮሳት አሜን። ያን እግዚአብሔር በከባድ ክብር ይገልጣል። አሜን። በኃይል ይገልጣል። አሜን። መንፈስ ቅዱስ ይሄንን እያሳየኝ ጳውሎስ የሚል ስም አየሁኝ። አላህ አንድ አገልጋይ ጳውሎስ የት ነው ያለው? ሳውላ ነው ያለው። የአኖይንቲንግ ዋተሩን አምጡልኝ ቶሎ በሉ። ወደ ሳውላ፣ ወደ መሎ፣ ወደ ቡልቂ እዛ ኤሪያ ውሃ ይዘህ የምትሄዱ አንተ ነህ። አሜን። እዛ ላይ ያለውን ቀንበር የምትሰብረው አንተ ነህ። አሜን። እዛ ላይ ያለውን ቀንበር የምትሰብረው በኃይል የምትሰባብረው አንተ ነህ። አሜን። ለእናንተ እንዲሆን ጸልያለሁ። አሜን። አይረሰበት ፕሮፌሰር ውሰዱ። ተንበርከኩ። ይሄው ነው የበረከት ዝናብ አኖይንቲንግ ነው የሚለው። ከዚህ በኋላ ይሄን ዝናብ በህይወታችሁ ላይ ዘነበ። ድህነት ከዚህ በኋላ በእናንተ ህይወት ላይ አይዘንብም። በኢየሱስ ስም ኃይል አይዘንብም። ድህነት አይዘንብም። አሜን። ድህነት እናንተ ህይወት ላይ አይዘንብም። አሜን። እስኪ አይዘንብም በሉ። አይዘንብም። ታገለግላለህ። አሜን። አሁን እኔ እናንተ እንተዋወቃለን። የምንተዋወቀው ደግሞ ህልም ታውቃለህ? በጣም ምን እንዳየህ ንገራቸው። ያየሁኝ የሆነ ቸርች ፕሮግራም ቁጭ ብዬ እየተካፈልኩኝ መጣና እጅ ላይ ያለው ዘርዝር አልከኝ። ከዛ እየሮጥኩ መጣውና ረፈድኩኝ። ከዛ ችግር የለም ና አሁንም ዘር አልከኝ። ፕሮግራም ያለ አልመሰለኝም። ከዛ ማሚ ፓስተሪች እያገለገለች ነበረ። 10 ብር ነበር እጄ ላይ ያለው ለትራንስፖርት። ከዛ መጣሁኝና በቃ የሆነ ብር ምገባልኝ መሰለኝና ሚራክል ማለት ዘራሁኝና ሄድኩኝ። እንደርኩኝ በጣም አመመኝ። አጉል በጣም የሌለ አመመኝ። እና ተገለጥክልኝና ያኮ የዘራኸው ዘር ነው አንተን አሁን ያስመለጠ። አትፍራ፣ አትሞትም። ያ የዘራኸው ዘር ላንተ ጠበቃ ሆኖልሃል። ያ የዘራኸው ዘር ላንተ ምን ሆኗል? ጠበቃ ሆኖልሃል። አትሞትም አልከኝ። ብቻዬን ነው ያለሁኝ ቤት ውስጥ ማንም የለም። በጣም ልሞት ደርሻለሁ። ከማን ጋር የምትኖረው? እኔ ብቻዬን ነው የምኖረው። ቤተሰብስ? እነሱ ሌላ ቦታ ናቸው። እሱ እኔ ጋር እናረፈው። የት ነው አብራችሁ የምትኖሩት? ትናንት ማታ ለዚህ ፕሮግራም ከሀገር የመጣ። እሺ አንተ የት ነው የምትኖረው? እኔ ጎሮ። ለዚህ ፕሮግራም ከሀገር የመጣው ምን ፈልገህ? ቅባት ፈልጌ
አንደኛው ቅባት፣ ሁለተኛው ፋይናንሻል ብሬክስሩ። መጎናጸፊያውን ይዘህ ሌላ ተንበርከክ። እሺ 2017 ላይ 2 ጊዜ ስላንተ ህልም አየሁ። እሺ በህልሜ የሆነ ምድር ቤዳ ላይ ነበርኩት። ፕሮፌት አንተ ወደ እኔ የመጣይ ጋቤ ይሄ ቡልሆ ነገር ለብሳል፣ እንደዚህ ጥምጥም አለ ጭንቅላቴ ላይ ከዛራ ይዘሃል። እኔን ጠየከኝ፣ ማገልገል ትፈልጋለህ አልከኝ። አው እፈልጋለሁ ፕሮፌት፣ ግን ከምድር ውስጥ ወይም ሀብት ያለውን ሀብት ሰው ቆፍሮ ለማውጣት ከፈለገ መቆፈሪያ ማሽን መኖር አለበት። ያለ መቆፈሪያ ማሽን ያ ሀብት ከምድር መቀበል አይችልም። አሁን እኔ ብዙ ነገር አለኝ፣ መንፈሳዊ አባትን ከማጣት በተነሳ ያን ነገር የራሴ ማድረግ አልቻልኩም አልኩትና አንተ እንደዚህ ሆነ ተገረምክ፣ እንደዛ አልክ። ከዛ በኋላ አይዞህ ታገለግልሃለህ፣ እግዚአብሔር ካንተ ጋር ነው ብለህ ና አልከኝ። ና ብለህ ወደፊት ቀደምከኝና አንተን ከኋላ ሲከተል ከዛ በኋላ ከህልሜ ነቃው። ሁለተኛ ህልሜ እዚህ ወደዚህ ቤተክርስቲያን አካባቢ መጣው፣ በህልሜ ማለት ነው። በህልሜ መጥቼ ጉባኤ ነበረና እዚህ አካባቢ የዞርኩ ያለው ዳር ላይ ከነገር ታገለግላለህ አልከኝ። ከነገር ታገለግላለህ ብለህ ስትናገር ጊዜ ጮህኩት። በቃ በጣም ነው ጮህኩት። ታገለግላለህ ስል አሜን ብዬ ጮሄ። ከዛ በኋላ ከህልሜ ደነገጥኩትና ስነሳ ህልም ነው ለካ። ከዛ መጣለው እያልኩ ያቀድኩ ነበረ። ዛሬ የእግዚአብሔር ፍቃድ ሆኖ መጥቻለሁ። እንዱም ጧት ማታ 11 ሰዓት ተነሳውንና ከነገር ነበረ እሱ ጋር ነው ያደርኩት። የተቀበለኝ እሱ ነው። 11 ሰዓት ተነሳው፣ ልብሰን ምናምን አስተካከልኩት፣ ታጠብኩት። ከዛ በኋላ ተነስ አልኩት። እሱ ተኝቶ ነበር። አንተ ሂድ በቃ አለኝ። አይ አይደለም ተነስ፣ እግዚአብሔር የሚሰራውን ስራ አንተ አታውቅም፣ ተነስ አልኩት። አይ እኔ ተኛለሁ ብሎ ተኝቶ ነበር። እንደገና ነካውትና ተነስ፣ እግዚአብሔር የሚያደርገው ነገር አንተ አታውቅም። እኔ ከጎባ ለዚህ ፕሮግራም ብዬ ስመጣ አንተ ግን እዚህ ጋር ሆነ ማትሄድ ከሆነ በጣም ታስገርማለህ አልኩት። እሺ ሄዳለሁ አለ። ልብስ የለኝም እኮ አለ። ልብስ አለ እስኪ ቦርሳው ሲፈትሽ አልኩት። 3 ሱፍ ነው 4 ሱፍ ምናምን አለ። ከዛ ፈልጎ አገኘ፣ ይሄን ለበሰ። እሺ በቃ እንሂድ አልኩት። ተነስተን ቁርስ 11 ሰዓት ተነስተን 12 ሰዓት ስል ቁርስ በላን መጣችሁ። እግዚአብሔር እንደተናገረው እዚህ በስ ሰርቶልኛል፣ ተቀብያለሁ። ጌታ እዚህ ይመጣል። እግዚአብሔር እዚህ ይመጣል። እግዚአብሔር እዚህ ይመጣል። እንደምናየው አይደለም፣ እግዚአብሔር እዚህ ይመጣል። ክብር ለኢየሱስ ይሁን። ከዚህ ሰዓት ጀምሮ ቅባትን አካፈልኩ፣ ተካፈልክ፣ ሌላ ክብር ውስጥ ገባ። እግዚአብሔር ጎፋ ምድር አሳልፎ ይስጣችሁ። ከዚህ በኋላ የእናንተን በሮች ከፈትኩ በኢየሱስ ስም። ተከፈተ በል ተከፈተ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።